ዛሬ የምናየው እንዴት በዩር ፔይ ካርድ መሙላት እንደምንችል። ፓስወርዳችን እናስገባለን። ከከፈተልን በኋላ በሚቀጥለው ፔጅ ላይ ቴሌኮም ሰርቪስ የሚለውን እሱን መንካት። ከዛም ይመጣለን ኤስቲሲ፣ ዜን፣ ሞባይሊ ነው እና ከነሱ የኛ ሲም ካርድ ታይፕ መርጠን መሙላት እንችላለን። የመጀመሪያው ኤስቲሲ ነው። ሰዋ ሪቻርጅ የሚለውን አለ። እሱን የፈለግነው አማውንት መግዛት እንችላለን። ያው ቫት ጨምሮ ነው። ይሄ 17 የሚለው ካርዱ 17 ሪያል ነው። ቫት ይጨመርበታል 20 ነው የሚሆነው። እስከ 400 አለ። ሁለተኛው ኩዊክ ኔት ፓኬጅ፣ እሱ ለ7 ቀን አንሊሚትድ አለ። ለ1 ወር 70 ጂቢ አለ። የፈለግነው ያህል መምረጥ እንችላለን። ግን ተመራጭ የሆነው ሶስተኛው ነው፣ ሰዋ ፓኬጅ። ሰዋ ፓኬጅ ሰዋ ቤዚክ አነስተኛ ያለው ፓኬጅ ነው። ለሳምንት የሚያገለግል ግን ያው እንዳጠቃቀም ነው። ሰው ቀድሞ ሊጨርስ ይችላል ፓኬጁን። ሁለተኛው ተመራጭ የሚሆነው ደግሞ የ75 ኦልሞስት ሰዋ ላይክ እና ሰዋ ላይክ ፕላስ የ86 ሪያል። አብዛኛው ሰው ደግሞ የሚችል ካለ የ115 ሪያል የወር ፓኬጅ መሙላት ይችላል። ያው እንዳጠቃቀም ነው። የሰዋ ቻርጅ አሁን ባለ የሰዋ ፓኬጅ ማለት ነው ባለ 115 መምረጥ እንችላለን። እሱን ከመረጥን በኋላ ኔክስት ማለት ነው። ቆይቶ ባፕላ አድርገው ኔክስት ከነካችሁ በኋላ ሞባይል ቁጥሩን ታስገባላችሁ። ካስገባችሁ በኋላ ኮንፊርም ይመጣል። 115 መሆኑን ሞባይል ቁጥሩን ቼክ አድርጋችሁ ከዛ ኮንፊርም ስታደርጉ ኮድ ይመጣል። ያንን ኮድ አስገብታችሁ ፐርቼዝ ማድረግ ትችላላችሁ። ሁለተኛው ደግሞ ሌላ መምረጥ የምንፈልገው ዜን ወይ ሞባይል ከሆነ ሞባይልን መምረጥ እንችላለን። የመጀመሪያው ባለ 20 አሁን ፎር ኤግዛምፕል እሱን መርጠን ካርድ መሙላት እንችላለን። እሱን ከመረጥን በኋላ ኔክስት ነክተን ቁጥሩን ማስገባት አለብን። የምንልክለት ቁጥር ወይ የራሳችን ቁጥር ከሆነ ፓኬጁን ኮንፊርም እናደርጋለን። ቁጥሩን ቼክ አድርገን ከዛ ሜሴጅ ይመጣል። ያንን ሜሴጅ አስገብተን መግዛት ይቻላል። ሌላ ደግሞ ዜን መምረጥ ከፈለግን ደግሞ ዜንን መርጠን ዜን ሲም ካርድ ያለው ማለት ነው የፈለገውን ከዚህ ካርድ መሙላት የሚሰጠው እዚህ ላይ ያለው የሚሰጠው ከና ቫቱ ነው። የፈለግነው መምረጥ እንችላለን። አሁን ለምሳሌ በሞባይሊ ባለ 75 መሙላት ከፈለግን የ57 እና የ34 አንድ ላይ ፓኬጅ ደጋግመን ሞልተን ተራ በተራ ከዛ ፓኬጅ መሙላት እንችላለን። በ101 ሜሴጅ ልከን ሜሴጅ ነው ለ101 1100 ማለት ነው 75 ጽፈን ሜሴጅ መላክ እንችላለን። የዜና አሁን 119 ሪያል ፓኬጅ መሙላት ከፈለግን የ115 እና 25 ሞልተን ተራ በተራ ከዛ ወደ 959 ሜሴጅ በመላክ እዚህ ላይ ኤስኤች 119 ነክተን ሴንድ ሜሴጅ መላክ እንችላለን እና ፓኬጁ ይደርሰናል በዛው ማለት ነው።
የእነሱን ፓኬጅ እዚህ ዩርቤ ላይ ስለሌለ ማለት ነው። ካርዱን ብቻ ነው የምትገዙት። ኤስቲሲ ግን ፓኬጅ ቀጥታ ከዚህ መግዛት ትችላላችሁ። የፈልጋችሁን ፓኬጅ እዚህ መግዛት ትችላላችሁ። የኢንተርኔት እና የድምፅ። ሌላ ደግሞ ቀጥታ ወደ ኢትዮጵያ ስጦታ ካርድ መግዛት ከፈለጋችሁ እጅን ትነኩና እዚህ የምትፈልጉት ሰው ስልክ ቁጥር ጽፋችሁ ኔክስት ስታረጉ ብሩን መጠን ይጠይቃል። ኮንፊርም ታረጋላችሁ እና ከዛ በኋላ ኮድ እየመጣላችሁ ሜሴጁን ያችን ሜሴጅ ላይ ኮድ የመጣውን ታስገቡና ቀጥታ ይገባላቸዋል ማለት ነው። የኢንተርናሽናል ሞባይል ሪቻርጅ ለኢንተርናሽናል ነው። ይሄ ግን ኤስቲሲ ዜን ሞባይል ደግሞ ለሀገር ውስጥ ነው። ቴንክ ዩ